እኔንም እናንተንም ሁላችንንም በጋራ የሚያስጨንቀን አንድ ነገር አለ። ሁሌም ሐሳብ ጭንቀት የሚሆንብን ጉዳይ ምንድነው? እሱም የመዳን ጉዳይ ነው። ነፍሳችን ከጀሃነም እሳት ርቃ ጀነትን ማግኘት ሁሌም ትመኛለች፣ ሁሌም ታስባለች። በትክክል በአላህና በአኺራ ላመነ ሰው ደግሞ አስጨናቂ ነገር ነው። ጌታችን አላህ በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 145 ላይ አዑዙ ቢላሂ ሚነሽ ሸይጣኒ ረጂም ኩሉ ነፍሲን ዛኢቀቱል መውት፣ እያንዳንዲቷ ነፍስ ሞትን ቀማሽ ነች ይላል። ነፍስ ሁሉ ሞትን ቀማሽ ነች፣ ከሞት የሚያመልጥ የለም። ወኢነማ ትወፈውነ ኡጁረኩም የውመል ቂያማ፣ ሁላችሁም የሥራ ዋጋችሁ ምንዳው ተሞልቶ የሚሰጣችሁ በዕለተ ትንሣኤ በየውሙል ቂያማ ነው። ታዲያ የዛኔ ፈመን ዙሕዚሀ ዐኒ ናሪ ወኡድኺለል ጀና፣ ከጀሃነም እሳት እንዲርቅ የተደረገ ሰውና ጀነት የተገባ ሰው ፈቀድ ፋዝ፣ በእርግጥም እድለኛ ሆነ፣ ደስታን አገኘ ይላል። ወመል ሐያቱ ዱንያ ኢላ መታዑል ጉሩር፣ እቺ ምድራዊ ህይወት ግን ጊዜያዊ መጠቃቀሚያ እንዲሁም መሸነጋገያ እንጂ ሌላ አይደለችም ነው የሚለው ጌታ አላህ። ያገኘ ያጣል፣ ጤነኛም በሽተኛ ይሆናል። ዛሬ በሰላም ያለው ሰው ነገ በረብሻ ይፈተናል። ዛሬ ህያው የሆነ ሰው ነገ ይሞታል። ስለዚህ ዱንያ ጊዜያዊ መጠቃቀሚያና መሸነጋገያ ብቻ ነች ነው። ኑሮ ማለት የአኺራ ኑሮ ነው። ስለዚህ እውነት ከልባችን የመዳናችን ጉዳይ የሚያስጨንቀን ከሆነ እንድን ዘንድ ምን እናደርግ ነው። አላህ እንግዲህ ከፈቀደ ለዛሬ በዚች 2-3 ደቂቃ ውስጥ ማስታወሳችሁ አንድ ነገር ብቻ ነው። ያ ምንድነው? ሁላችንም ተውበት አድርገን ወደ አላህ እንመለስ። እውነተኛ ተውበት ያድናል፣ ከጀሃነም እሳት ያርቃል፣ ጀነትንም ያስገኛል። ጌታችን አላህ በሱረቱ ኑር በግልጽ እንደተናገረው ወቱቡ ኢለላሂ ጀሚዓን አዩሀል ሙእሚኑን ይላል። ምእመናን የሆናችሁ በጠቅላላ ሁላችሁም ተውበት አድርጋችሁ ወደ ጌታችሁ መንገድ በመጸጸት ተመለሱ ይላል። ለምን ዓላማ? ለዓለኩም ቱፍሊሑን፣ ትድኑ ዘንዳ ይላል። እውነተኛ ተውበት ሰዎችን ምን ያደርጋል ማለት ነው? ከአላህ ቁጣና ከአላህ ቅጣት ያድናል። ሁላችንም ኃጢአተኛ ነን፣ ወንጀለኛ ነን፣ አምነን መቀበል አለብን። ረሱል አለይሂ ሰላቱ ወሰላም ኩሉ በኒ አደም ኸጣ፣ የአደም ልጆች ሁሉ ሲበዛ ተሳሳች ናቸው፣ ያጠፋሉ። ነገር ግን ወኸይሩል ኸጣኢን አተዋቡን ያሉት፣ ከተሳሳቾች ሁሉ በላጩ ግን ጥፋታቸውን በትኩሱ አምነው በተውበት ወደ ጌታቸው አላህ የሚመለሱ ናቸው። ስለዚህ ተውበት እናድርግ። በእኛ ተውበት አላህ ይደሰታል። ለላሁ አሸዱ ፈረሐን ቢተውበት ዓብዲሂ ሒነ የቱቡ ኢለይህ ይላሉ ረሱል ዓለይሂ ሰላቱ ወሰላም ማለት ነው። አላህ በባሪያው ተውበት እጅግ በጣም ይደሰታል፣ ባሪያ ተጸጽቶ ወደ ጌታው ወደ አላህ መንገድ በተመለሰ ጊዜ አሉ። ስለዚህ